እንኳን ለታላቁ ሁዳዴ ጾም ስድስተኛ ሳምንት በሰላም አደረሳችሁ። ይህ ሳምንት በቤተክርስቲያናችን ገብርኤል ተብሎ ይጠራል። ትርጉሙም ታማኝ ደግ አገልጋይ ማለት ነው። ጌታችን ኢየሱስ ክርስቶስ በወንጌል ያስተማረን ይህን ታሪክ እያንዳንዳችን የሰጠንን ጸጋ እድል እንዴት መጠቀም እንዳለብን ታላቅ ሚስጥር ይነግረናል። ታሪኩ እንዲህ ነው። አንድ ጌታ ወደ ሩቅ አገር ለረጅም ጊዜ ሊሄድ ሲነሳ አገልጋዮቹን ጠርቶ የቤቱን ሀብት ንብረት አደራ ሰጣቸው። እንዳያቅማቸው እንደየችሎታቸው መክሊት ወርቅ አከፋላቸው። ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው ደግሞ 1 መክሊት ሰጥቷቸው ጉዞውን ቀጠለ። 5 መክሊት የተቀበለው አገልጋይ ወደ ስራ ተሰማራ። በትጋት በታማኝነት ነገደበት። ሌላ 5 መክሊትም አተረፈ። ያ 2 የተቀበለውም እንዲሁ አልተቀመጠም። ደግሞ ለፍቶ 2 መክሊት አተረፈ። ጌታችን ሲመለስ የሚያሳያቸው ስራ ነበረ። ነገር ግን 1 መክሊት የተቀበለው አገልጋይ ሰነፍ፣ ልቡ ክፉ ነበር። ጌታ ብርቱ ሰው ነው፣ ካልዘራበት የሚያጭድ ነው ብሎ በመፍራት የተሰጠውን መክሊት በጥንቃቄ ጠቅልሎ መሬት ውስጥ አስቀመጠ። አልሰራበትም፣ አልደከመበትም፣ አላተረፈበትም። ከብዙ ዘመን በኋላ ጌታችን ተመለሰና አገልጋዮቹን ለሂሳብ ጠራቸው። 5 ያተረፈው ቀረበ። ጌታ ሆይ 5 ሰጥተኸኝ ነበር፣ ይኸው 5 አተረፍኩበት አለው። ጌታውም አንተ በጎ ታማኝ አገልጋይ፣ በጥቂት ታምነሃል፣ ለብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ ብሎ አከበረው። 2 ያተረፈውም ተመሳሳይ ክብር አገኘ። በመጨረሻ የ1 የተቀበለው ወጣ። ጌታዬ ሆይ ስለምትቆጣ ፈርቼ መክሊቴን ቀበርኩት፣ ይኸው ገንዘብህ አለው። ጌታ ግን ተቆጣ። አንተ ክፉ ሰነፍ አገልጋይ፣ ቢያንስ ለነጋዴ ለገንዘብ ለዋጭ ሰጥተህ ቢሆን ኖሮ እኔ በመጣው ጊዜ የራሴን ከነወለዱ እቀበል ነበር አሉ። ያቺ የነበረችውም 1 መክሊት ተቀምጦ 10 ላለው ሰጠ። ሰነፍ አገልጋይ ወደ ውጪ አወጡት። ታሪክ ምን ያስተምራል? እያንዳንዳችን እግዚአብሔር የሰጠን የተለየ ስጦታ አለን። አንዳንዶቻችን ጉልበት፣ አንዳንዶቻችን እውቀት፣ አንዳንዶቻችን ደግሞ ገንዘብ አለን። ዋናው ቁም ነገሩ የተሰጠን ነገር ሳንቀብር በትጋት መስራታችን ነው። ታማኝ ከሆነ እግዚአብሔር በትንሽ ላይ ትልቅ በረከት ያሳየናል። አሁን ያለንበት 6ኛ ሳምንት ገብርኤል እኛ በስራችን፣ በህይወታችን፣ በሃይማኖታችን ታማኝ እንደሆነ የምናስብበት ሳምንት ነው። እግዚአብሔር ሁላችንም ታማኝ አገልጋዮች ያድርገን። አሜን።